ናታን አሁንም በድጋሚ መከራ ደረሰበት። የደረሰበትም አባቱ ለሕክምና በሄደበት በውጭ ሀገር ሞቶ መቅረቱና የአባቱን ሞት ከረዥም ጊዜ በኋላ መስማቱና እናቱ በውጭ ሀገር ሆና ምን እንደገጠማት የት እንዳለችና ለምን ወደ ሀገር ቤት እንዳልተመለሰች ጨንቆታል። የአባቱን ሞትም ለእህቱ እንዴት አድርጎ እንደሚያስረዳትና እንደሚነግራት በጭንቀት ላይ ነው ያለው። ሉሊት አሁንም በድጋሚ እነሱን ለመበቀልና ምን አይነት ተንኮል መስራት እንዳለባት ራሷን እያዘጋጀች ነው ማለት ነው። ሰላም ሰላም ውድና የተከበራችሁ የሀገርኛ ዩቲዩብ ቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። ውዶች ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አበረታቱኝ እና ዛሬ ሐረግ ድራማ ክፍል 79 ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ሁላችንም እንዳየነው የያፌት ማለቴ የናታን አባትና የጽዮን አባት ከረዥም ጊዜ በፊት ለሕክምና ወደ ውጭ ሀገር አቅንቶ ነበረ። እንግዲህ አባታቸውን ሞት ተረድተዋል። የአባታቸውን ሞት ደግሞ እንዴት ብሎ ለጽዮን እንደሚያስረዳት ጨንቆታል። ምክንያቱም ጽዮን በአሁኑ ሰዓት የባለፈውን ነገሮች ሁሉ እንዳስታወሰች እና ወደ ቀድሞ ማንነቷ እንዴት ተመለሰች ምንም የሚያውቀው ነገር የለም። ይህንን ያላወቀበት ምክንያት ጽዮን ማስታወሷን እና ወደ ቀድሞ ሁኔታዋ መመለሷን ለማንም ማሳወቅ አልፈለገችም። ይህም ማሳወቅ ያልፈለገችበት ደግሞ በቤት ውስጥ ያለውን ማለትም ሉሊትን መበቀል ስለምትፈልግና ኤፍረታን ምንም ነገር ማስታወስ እንደማትችል መስላ እሷን መርዳ ከጎኗ መቆም እና ጠላቶቻቸውን አንድ ባንድ ለመበቀል እንዲረዳት ወደ ቀድሞ ማንነቷ ወይም ማስታወስ እንደቻለች ማንም እንዲያቅባት አልፈለገችም ማለት ነው። ቢኒያም ራሱ ይሄን ነገር እንዲያቅባት አልፈለገችም። ቢኒያም ከጎኗ እንዳይሆን ወይም ደግሞ የእውነተኛ ፍቅረኛዋ እንዳልሆነ ገብቷት እሱን ከሷ ማራቅ ፈልጋ ነበር። ግን ለምን ይለኛል በማለት ድጋሜ አብረው እንዲሆኑና ይሄን ነገር ያደረገችው ፍቅረኛሞች ተቀያይመው ወይም ደግሞ ያለምንም ምክንያት ተኮራርፈው እስከ ስንት ቀን መቆየት ይችላሉ የሚለውን ጥናት ላደርግ ፈልጌ ነው የዘጋው ስትል ተናግራለች ማለት ነው። ሌላው ደግሞ እንግዲህ ያፌት የናታን አባት መሞት በሰማበት ጊዜ ራሱን መቆጣጠር እስከሚያቅተው ድረስ በጣም ሲናደድና ሲበሳጭ እሱ መሞት የለበትም መኖር አለበት፣ ገና ያልጨረስኩት ያላወራረድኩት ሂሳብ አለኝ፣ እሱ መሞት የለበትም እንዴት ሞተ እያለ ኤፍራታ እስከምደነግጥና እባክን ተረጋጋ ብላ እስከምትለምነው ድረስ ወንበሩን እየወገረ እጁ እስከሚደማ ድረስ በጣም አላስፈላጊ ነገሮችን ሲያደርግ ኤፍራታ ቆይ ለምን እንደዚህ ሆነ እስከምትል ግራ እስከሚጋባ ድረስ እንግዲህ ያፌት ሲጮህ ነበረ ማለት ነው። እንግዲህ ከአሁን በፊት እንዳልኳችሁ የናታንና የያፌት አባት አንድ ናቸው ማለት ነው። እንግዲህ ያፌት ይህን ሁሉ ነገር እና ይህን ሁሉ ድርጊት እያደረገበት ያለው በናታን ላይ አባቱን መበቀል ስለሚፈልግ አባቱ ስለበደለው ነው ብያችሁ ነበር ማለት ነው። ያ ማለት እንግዲህ የናታን አባት ያፌትን ከሌላ ሴት ከወለደው በኋላ አላቅህም፣ አልፈልግህም፣ ልጅ አይደለህም ብሎ ክዶት ነው ማለት ነው። ይሄ ነገርም መግቢያው ላይም እንዳየ ነው ገና ካሁን በፊት ባሉት ክፍሎችም እንዳስተዋል ነው። እንግዲህ ናታንን ያፌት እንደዚህ እያሳደደ የሚበቀለው ድርጅታቸውንም ቤታቸውንም ሊወርስ የቻለው የናታንን አባት ለመበቀል እና ናታንን ልጄ ብሎ አሳድጎ እኔን ግን የት እንደወደኩም አላየኝም፣ አልጠየቀኝም፣ እናቴን በእኔ ምክንያት እና እሱ ባደረሰባት ግፍ መሰረት ህይወቷ እንዳልፍ ስለሆነ መበቀል አለብኝ፣ ሁሉ ነገሩን ማሳጣት አለብኝ፣ እሱ የነበረው ሀብት ሁሉ እኔ ኑሮኝ እሱ ጎዳና ላይ ሲወርቅ ማየት አለብኝ በማለት እንግዲህ አባትየው በደረሰበት በደል ምክንያት ልጆችን ሲበቀል አይተናል። ናታን የሚወደውን የሚፈልገውን ሁሉ እንግዲህ ከኢፍረታ ጀምሮ ወስዶበታል ማለት ነው። ናታን ይሄ እንደሆነ አያውቅም። ያፌት ደግሞ ይሄን ሁሉ እንደሆነ በደንብ ያውቃል ማለት ነው። ይሄ ሚስጥር ግን ማውጣትና መናገር አልፈለገም። አሁን ላይ ግን እውነቱ የሚወጣ ይመስለኛል፣ እውነቱን የሚናገር ይመስለኛል ማለት ነው። አሁን ናታን በጣም ሀሳብና ጭንቀት የሆነበት እንዴት ብሎ ይሄን ነገር ለጽዮን ማስረዳት እንዳለበት፣ አባታቸው እንደሞተ እና እናታቸው የት እንዳለች አለማወቃቸው፣ ለምንስ ደግሞ ወደ አገሯ እንዳልተመለሰች በጣም ግራ
ገብቶታል ራሱን እስከሚስት ድረስ በጣም አዝኖ አንድ ቀን እንኳ ልጄ ብሎ ሳይጠራኝ ልጄ ብሎ እንዲጠራኝ እየተመኘው እንዴት በወጣበት ወጥቶ ይቀራል ሲል እሱም በጣም አዝኗል ማለት ነው። እና ደግሞ ያፌትም ደንግጦ እንደዚህ በጣም ተበሳጭቶ ኤፍራታን እስከምደነግጥ ድረስ ራሱን መቆጣጠር እስከሚያቅተው ድረስ እየሆነ ነው ማለት ነው። ሌላው ነገር ደግሞ የኤፍራታ ናት። ኤፍራታ በአሁኑ ሰዓት ያፌትን እንደምንም ብላ ቀርባ የምትወደው አስመስላ ወደ እሱ ተጠግታ ድርጅቱ ውስጥ በመግባትና ስራ በመጀመር ታግተው ያሉ ሴቶችን ለማዳን እና ደግሞ ያፌት ምን ምን አይነት ወንጀሎች እንደሚሰራ ይህን ነገር ለማጋለጥ እሷም አብራ ከነሱ ጋር ስራ መጀመር እንዳለባትና የወንጀል ቡድኑ መቀላቀል እንደምትፈልግ ነግረዋለች። ይህን ነገር ግን በግልጽ አላስታወቀችውም። ምክንያቱም ይህን ነገር ቢያቅሱ ወደ ድርጅቱ ሊያስገባት ወይም ደግሞ ስራ እንድትጀምር አያደርጋትም። እና እሷ ያለችው በራሴ ሰርቼ መለወጥ እፈልጋለሁ፣ ሀብት እንዲኖረኝ እፈልጋለሁ፣ ቤትና መኪና ሌሎችም ነገሮች እንዲኖሩኝ እፈልጋለሁ። ሌሎች ነገሮችን ግን እነዚህ የምፈልጋቸውን ነገሮች ሁሉ ሰው እንዳደርግልኝ ሳይሆን ራሴ ሰርቼ ተለውጬ ስኬታማ መሆን እፈልጋለሁ ስትለው እነዚህ ነገሮች እኮ በቅርብ ጊዜ እንዴት ማግኘት እንዳለብሽ አስረዳሻለሁ ሲላት እሷ በጣም ደስ ይለኛል አስረዳኝ በማለት እንግዲህ ሚስት እያጫወታት ከኋላ ግን ሌላ ነገር እያሴረች ያፌትን የማሳመን ስራ እየሰራች ነው ማለት ነው። እንግዲህ ወደፊት ኤፍራታ እነሱን ግሩባቸውን ተቀላቅላ እንዴት ነፃ እንደምታወጣቸውና ታግተው ያሉ ምስኪን ሴቶችንም እንዴት ከሴተኛ አዳሪነት ነፃ እንደምታወጣቸው የምናይ ይሆናል። በነገራችን ላይ ኤፍራታን ስትታገልላት የነበረ ከብዙ ጉድ እና ህይወቷን እስከ ማጣት ሊያደርሳት የነበረውን ነገሮች ስትጋፈጥላት የነበረው ፖሊሷ በአሁኑ ሰዓት በያፌት ሰራተኞች ታግታ ሴተኛ አዳሪዎቹ ጋር ተቀላቅላ ትገኛለች ማለት ነው። ያችም ይሄን ሁሉ ነገር እያደረገች ያለችው ልክ እንደ ኤፍራታ ራሷን አሳልፋ በመስጠት ለሌሎች መኖርና ወንጀለኞችን ለማጋለጥ ስትል ራሷን ልክ የያፌት አፍቃሪ በማድረግ በያፌት ሰዎች እንድትታገት አድርጋ ራሷን በማመቻቸት እነሱ ወደሚፈልጉት ወጥመድ ገብታላቸዋለች ማለት ነው። እና ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ ያለው ነገር ይሄን ይመስላል። ሌላው ነገር ደግሞ ገኒ ወደነ ጽዮን ጋር ወደነ ቤዛ ጋር በመመለስ ያለውና የተፈጠረውን ነገር እንዴት እንደሚኖሩ ቸክ ልታደርጋቸው ሄዳ ነበር። በሄደችበት ቅጽበት ደግሞ እንግዲህ እንደምናውቀው ጽዮን ለሉሊት ያበላቻት መድኃኒት እያሯሯጣት ነበረ እና ገኒ መልካምና አስተዋይ ሰው ስለሆነች ለጽዮን ላበላቻት መድኃኒት ለሉሊት መድኃኒት አዘጋጅታ ቀምማ ሰታት እሱን ጠጥታ ተሽሏት ሉሊት አሁንም በድጋሚ እንዴት ተንኮል ልስራ፣ እንዴት ላጋጫቸው፣ እንዴት ላበጣጣቸው በማለት እቅድ ስታወጣ ነበረ። እንግዲህ ያንን የአባቷን መሞት እንዴት ብላ ለጽዮን እናገራለሁ በማለት በማስፈራራት ሌላ ችግር ውስጥ ልታስገባቸው ወይም ደግሞ ጽዮን ማስታወሷን ስላላወቀች ሌላ ተጨማሪ ጭንቀት ፈጥሬባት እንዴት እንዳትድን ላድርጋት በማለት ላይ ትገኛለች ማለት ነው። እና ሉሊት ማለት ነው እንደዚህ እንኳ ታማ ተንኮል ከመስራት ወደኋላ አትልም። ምን እንደሚያስተምራት በምን እንደምትታረም አይታወቅም ማለት ነው። እና ሉሊት ተንኮል ይብቃሽ፣ ታመንሽ እንኳ ማለት ነው እስከምድኝ እንኳ ጠብቂ እላለሁኝ። ሌላው ነገር ቤዛ አሁንም በለውጧ ላይ ቀጥላበታለች ማለት ነው። በጣም ተለውጣለች። ጭራሽ ለመምከርም ጨዋ ለመሆንም እየሞከረች ነው። የሌለኔ የተቀየረችው ማለት ነው። እና ሉሊት ማለቴ ቤዛ ቀጥይበት፣ አሪፍ ለውጥ ላይ ነሽ ማለት ነው። ኤፍዬ ደግሞ ፈጣሪ ያግዝሽና የነ ያፌትን ወንጀል ለማጋለጥ ያብቃሽ ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ሐረግ ድራማ ክፍል 79 ይሄን የተከታተላችሁትን ይመስል ነበር። በድጋሚ በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። ላይክ እና ሰብስክራይብ አድርጉ። አዲስ የሆናችሁም
ሰብስክራይብ አድርጉ። ነባር ቤተሰቦቼ በኮሜንት አበረታቱኝ ማለት ነው። የምችሉ ሸር ብታደርጉልኝ ምስጋና እጅግ ከፍ ላቅ ያለ ይሆናል። አበረታቱኝ። እንደምታዩት አዲስ ቻናል ነው ማለት ነው። እድሜ ለዩቲዩብ እንግዲህ እያሰናበተን ከዜሮ እየጀመርን ነው ማለት ነው። እንደገና ድጋሚ ተስፋ ያለ መቁረጥ ተመልሰናል ማለት ነው። በድጋሚ ወደ ዩቲዩብ እና ይህን ይመስል ነበረ። ሰላም እደሩልኝ። ወዳችኋለሁ። ባይ ባይ ቤተሰቦቼ። ሰላም እደሩ።